ርዕክሙ ዘንተ ተግባረ ቀዲሙ ይሄንን መርሃ ግብር ለመጀመሪያ ጊዜ ያየነው እኛ ነን። ለ4 ዓመት ጥናትና ምርምር ሲደረግበት ነበር። እንደምታዩቸው እነዚህ እንደ ተራ ድንጋይ ካላቸው ይቀላሉ። ምናልባት አባቶች የቤተክርስቲያን ሊቃውንት ስያሜ ሊኖራቸው ይችላል። በቤተክርስቲያን ባህል መሰረት እነዚህ ድንጋዮች ለትምህርት፣ ለፍታት፣ ለጸሎት፣ ለማንቂያ የተለያየ ድምፅ እንዲያወጡ ተደርገው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተጠቀምባቸዋል። አሁን ደግሞ የመቀሌ ዩኒቨርሲቲ በእነዚህ ላይ ከመምህር ተስፋ ሚካኤል ጋር በመተባበር ለ4 ዓመት ጥናት በማድረግ በተፈጥሮ የተቃኙትን ድንጋዮች በመምረጥ ምናልባት በዘመናዊ ሙዚቃ ፒያኖ ሊጫወተው የሚችለው ሚና ነው እየተጫወቱ ያሉት። እንዴት አድርገው እንደተዋህዱ አይታችኋል። ረስማኝ ሀገሬ ረስማኝ ሀገሬ የሚለው አይነት ስልት ነው። ሁለተኛው ዓለማዊው መንፈሳዊው ሙዚቃ ተቃኝቶበት እንዴት እንደሚወጣ እያየን ነው። ስለዚህ ሀብታችን በርካታ ነው። ገና ያልተጠቀምንበት ያልነካ ነው። ያልዳሰስ ነው ሳይሆን ገና ያልነካ ነው። መዳሰስ ወደ መንካት ይቀርባል። ገና ያልነካ ነው። በርካታ ነገር አለ። ስለዚህ ዛሬ ላይ ትኩረት አድርገን የምንወያየው ደግሞ ስነ ፈውስ ላይ ነው። ምናልባት ካለችን ሰዓት አንፃርና የመጀመሪያው አቅራቢያችን ካላቸው ሌላ ተጨማሪ ዓለም አቀፋዊ ተልዕኮ አንፃር አቅርበው እንዲሄዱ ነው።